ዜና በአሁኑ ሰዓት በአረካ ሐዋርያዊ ቤተክርስቲያን በእናት አጥቢያ የተማሪዎች ፌስቲቫል በደማቅ ሁኔታ እየተካሄደ ይገኛል። የእውነት ወንጌል እየተስፋፋና የሐዋርያዊ ቤተክርስቲያን ምዕመናን ቁጥር በከፍተኛ ሁኔታ እየጨመረ እንደሆነም ተገለጸ። በዚህ ክረምት በደቡብ ኢትዮጵያ ከሐምሌ ወር ጀምሮ በየአጥቢያው እየተደረገ ባለው የወንጌል ስርጭት ፕሮግራም ብዙ አዳዲስ ነፍሳት ወደ እግዚአብሔር መንግሥት እየጎረፉ እንደሆኑ በዘገባው ተገልጿል። ዝርዝሩን በጥልቀት እንመለከታለን። ሰላም ጤና ይስጥልኝ ውድ የተከበራችሁ ተመልካቾቻችንና ውድ የተከበራችሁ የእግዚአብሔር ምዕመናን እንኳን ለዛሬው ቀን ለተማሪዎች ፌስቲቫል ፕሮግራም በሰላም አደረሳችሁ አደረሰን። ይህ ከእውነት ወንጌል ወደ እናንተ የሚተላለፍላችሁ ልዩ የሰዓቱ ዜና ነው። ከዜናዎቹ ጋር እኔ ወንድም አብነት ሁሉ ነኝ። አብራችሁ ነው። ማሳሰብ በዜናዎቹ ተባርኮ ማጨብጨብ፣ ማመስገን፣ እልል ማለት የተፈቀደ መሆኑን በአክብሮት እንገልጻለን። ተመልካቾቻችን አሁን በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የእውነት ወንጌል እየተስፋፋና የሐዋርያት ቤተክርስቲያን ምዕመናን ቁጥር በከፍተኛ ሁኔታ እየጨመረ እንደሆነ ተገለጸ። እንዲሁም በ35ኛው በሐዋርያ ዓመታዊ ጉባኤ ከ12,000 በላይ ነፍሳት ያካተተው ስርየት በጌታ በኢየሱስ ስም ተጠምቀዋል። ለዝርዝሩ ኢታሰጥ አሰላ ከ2000 ዓመታት በፊት በኢየሩሳሌም የተጀመረውና በሐዋርያት ሥራ ምዕራፍ 2 ላይ የተገለጠው የወንጌል ብርሃን ዛሬ በኢትዮጵያ ሐዋርያት ቤተክርስቲያን አማካኝነት በከፍተኛ ደረጃ እየተስፋፋ ይገኛል። ቤተክርስቲያኗ በተለይም ታሪካዊ በሆኑ አጥቢያዎችና በዓለም አቀፍ ደረጃ እያስመዘገበች ባለው የቁጥር እድገት አዲስ ምዕራፍ ላይ መድረሷ ተገልጿል። በቤተ ክርስቲያኗ ታሪክ ውስጥ ጉልህ ስፍራ ከሚሰጣቸው ጉባኤዎች አንዱ የዋራ ቤቴ መሆኑ ይታወቃል። ይህ ስፍራ የሐዋርያት ትምህርት በኢትዮጵያ መሰረት በተጣለባቸው ቀደምት ዓመታት በተለይም በ1950ዎቹ አጋማሽ አካባቢ ለወንጌል አገልግሎት ከፍተኛ አስተዋጽኦ ያበረከተ ታሪካዊ ስፍራ ነው። የዋራ ቤቴ የእግዚአብሔር ኃይል የሚገለጥበት፣ በርካታ ነፍሳት የሚድኑበትና ቅዱሳን የሚታነጹበት የተለየ ስፍራ መሆኑ ይታወቃል። የዓለም አቀፍ ሐዋርያዊ ቤተክርስቲያን ፌሎሺፕ ባወጣው ወቅታዊ መረጃ መሰረት በአውሮፓውያን አቆጣጠር የካቲት 25 እስከ 2026 በአንድ ዓመት ውስጥ በኢትዮጵያ ሐዋርያዊ ቤተክርስቲያን 80,369 አዳዲስ ነፍሳት ለኃጢአት ስርየት በኢየሱስ ስም መጠመቃቸውን አስታወቀ። ይህም እድገት በኢትዮጵያ ብቻ ሳይሆን በሌሎች የዓለም ሀገራትም በተመሳሳይ ፍጥነት እየተስፋፋ መሆኑ ተረጋግጧል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ የዘላለም አባት ኢየሱስ የተመሰገነ ነው። የቤተ ክርስቲያኗ መሪዎች፣ የሃይማኖት አባቶች ይህንን የወንጌል አደራ በታማኝነት ለትውልድ ለማስተላለፍ ተግተው እየሰሩ ይገኛሉ። በተለይም በየዓመቱ የሚዘጋጁ የኮንፈረንስ መድረኮች በተለያዩ ስፍራ የሚገኙ ምዕመናንን በማቀራረብና የእምነቱን መሰረተ ትምህርት በማስፋፋት ረገድ ጉልህ ሚና እየተጫወቱ ነው። ከመነሻው እስከ ዛሬ ከ6 ሚሊዮን ምዕመናን ዝቅ የተደረሰው የኢትዮጵያ ሐዋርያዊ ቤተክርስቲያን ጉዞ የወንጌልን የማይቋረጥ እድገት የሚያሳይ መሆኑ ተገልጿል። ቤተ ክርስቲያኗ በቀጣይ ይህንን ወንጌል አገልግሎት እስከ ምድር ዳርቻ ለማድረስ ያላትን ዝግጁነት አረጋግጣለች። ለተጠናከረ ዘገባ እታሲ ተሰላ ነበር። በአሁኑ ሰዓት በሰሜን ወላይታ ቅርንጫፍ ሰበካ በአረካ ሐዋርያዊ ቤተክርስቲያን በእናት አጥቢያ የተማሪዎች ፌስቲቫል በደማቅ ሁኔታ እየተካሄደ ይገኛል። ለዚህ መርሃ ግብር የተመረጠው መሪ ቃል ኢሳይያስ 6 ቁጥር 8 የጌታን ድምፅ ማንን እልካለሁ ማንስ ይልልኛል ሲል ሰማሁ፣ እኔን እነሆኝ እኔን ላከኝ የሚል መሪ ቃል ሲሆን ይህም በፌስቲቫሉ ላይ በዋናነት የተመረጠበት ምክንያት በዚህ በመጨረሻው ዘመን የእውነትን ወንጌል ለዓለም ለማዳረስ በአባቶች ፋንታ እኛ አለን እንላካለን የሚል መልእክትን ለማስተላለፍ እንደሆነም በዝግጅቱ ላይ ተገልጿል። በመሆኑም ይህ መሪ ቃል እናቶች በጸሎት በመትጋት እንዲያግዙ፣ አባቶች ደግሞ በመምከርና
በመምከርና በማስተማር እንዲሁም አይዟችሁ በማለት በወጣቶች ጎን እንዲቆሙ ወጣቶች ደግሞ ለዚህ ለእውነት ወንጌል እንዲጋደሉ የሚያሳስብ መሆኑ በዝግጅቱ ላይ ተገልጿል። ስለ ፕሮግራሙ ሙሉ ማብራሪያ ሊሰጠን ኢድ ሰላም ማሰላ ማለት ሴሪ ኢድ ሰላም በላይ በቀጥታ መስመር ላይ ትገኛለች። እንደምን አለሽ ኢድ ሰላም? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። እስቲ በቦታው ያሉ እስቲ አጠቃላይ ሁኔታ ለተመልካች አብራሪልኝ። እሺ፣ አመሰግናለሁ ወንድም አብነት። እንደምን ቆያችሁ ተመልካቾቻችን? እንግዲህ በዛሬው ዕለት በሰሜን ወላይታ ቅርንጫፍ ሰበካ በአረካ ከተማ እናት አጥቢያ ውስጥ እናት አጥቢያ ቅጥር ግቢ ውስጥ የተማሪዎች ፌስቲቫል በደማቅ